ዳችሁ ደመራ መለኮስ አለባችሁ። የከተማ አስተዳደርም ካላችሁ ሌላ መልእክት፣ አዲስ መልእክት፣ ሌላ መልእክት ደግሞ እንደማመጥ ሌላ መልእክት። ይህ ሰንበት ትምህርት ቤት ያው ትልቅ ሰንበት ትምህርት ቤት ነው። ስራ እየተሰራ ነው። ትልቅ ስራ እየተሰራ ነው። ለቤተ ክርስቲያናችን እንቁ ስራ እየተሰራ ስለሆነ ያው 7ኛ ዙር በገና ቅድም ያያችኋቸው እዚሁ የሰለጠኑ እዚሁ የተማሩ ልጆች ናቸውና አሁን 7ኛ ዙር ደግሞ ወጣችሁ እንድትመዘገቡ የሚል የሰንበት ትምህርት ቤት ኃላፊዎች መልእክት እንዲያስተላልፉ ብለውናል ማለት ነው። ከዚያ በተጨማሪ ህፃናትን እየመጣችሁ እዚያው እየተመዘገባችሁ መመዝገብ አለባችሁ። እየተመለመላችሁ የትምህርት ቤት አባል እንድትሆኑ በሉል እግዚአብሔር ስም የሰንበት ትምህርት ቤት አባል እንድትሆኑ በሉል እግዚአብሔር ስም የሰንበት ትምህርት ቤቱ ኃላፊ ያዕቆብ ጌታው መልእክት ያስተላልፉ ብለውናል ማለት ነው። ከዚህ በተጨማሪ ደግሞ እዚህ ዞማ ተራራ ቅዱስ መስቀሉ ነገ ስለሚከበር ወጣችሁ በጠዋት ያው እንድታከብሩ ብለው ያው ሰበካ ጉባኤ የዞማ አስተዋጽኦ ቅዱስ ጊዮርጊስ ቤተክርስቲያን ወጣችሁ እንድታከብሩ እየተባረከ ነው። ለሚላችሁ ሲያመስግኑ ለሚላችሁ እየተባረከ ስለሆነ በቆሞስ አባ ሳሙኤልና በመላከ ገነት ብርሌ አበበ እንደዚሁም በዚህ በታላቅ ደብሩ አስተዳዳሪ በቆሞስ አባ ወልደ አማኑኤል እየተባረከ ስለሆነ ህልናቸው ይስሉ በዚህ